ሰላም ጤና ይስጥልኝ የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች እንዲሁም የሰይፈ ነበልባል ፌስቡክ ተከታታዮች እንደምሰነበታችሁ እንደምንከረማችሁ የከበረ ሰላምታዬ ባላችሁበት ይድረስ በተወሰነ ነገር ላይ እንድንነጋገር ዛሬ ብቅ ብያለሁ አስታራቂና ታራቂው ቡድን ማን ይሆን በአሁኑ ወቅት በኦሮሚያ ዙሪያም ጫጫታም በስቷል ምን ይሆን ምክንያቱ መልካም ቆይታ ካለኝ ሰዓት አንፃር ወደ ጉዳይ ልግባስኪ በኦሮሞ ነጻነት ግንባርና በኢትዮጵያ መንግስት መካከል የሚደረገው ድርድር በአባገዳዎች አማካኝነት የኦሮሞ ነጻነት ግንባርን ትጥቅ በማስፈታት ወደ ሰላም ለመመለስ እየተደረገ ያለው አካሄድ እውነት ምን ያህል ገለልተኛ ነው የሚለው ነገር I think የኦሮሞ ህዝብ አሁን በግልጽ ያወቀው ያለ ይመስለኛል ምክንያቱም የተወሰኑት እርግጥ ነው የተወሰነ ሰራዊት ገብቷል ያም የተደረገበት አማካኝም በምክንያቱ ምንድነው ያው የነጣጠሉ ስልክ እየደወሉ የሚደረግ ነገር እንዳለ የጦር አዛዦችም እየተናገሩ ይገኛሉ ግን እኔ የገረመኝ ነገር ሶሻል ሚዲያ ላይ የጃዋር መሐመድን ንግግር ሰምቼ በጣም ነው የገረመኝ ያዘንኩትም ምክንያቱም አንድ ቤት የሚሰራ ሰው መቼም ምን አይማዘዝም እውነት ለኦሮሞ ህዝብ የምንሰራ ከሆነ ይህ ህዝብ ላለፉት ዘመናት የተሰቃየ ነው ብለን የምንጮህ ከሆነ ኦሮሞነትን ፍለፊት ይዘን ወተን የምንጮህ ከሆነ ለኦሮሞ ህዝብ ክብርና ነጻነት እንቆማለን ካለን በእውነት ስለ እውነት የምንቆም ከሆነ አቶ ጃዋር መሐመድ ይሄንን ድርጊት ማድረጉ ያሳዝናል እውነት ለኦሮሞ ህዝብ ጃዋር መሐመድ እየሰራ ነው መልሱን ለኦሮሞ ህዝብ ተዋዋለሁኝ ዛሬ ጃዋር መሐመድ መከላከያ ሰራዊት ያዘዘ የኦነግ ወታደሮችን በዚህ ጋር ግቡ መከላከያ ሰራዊት ልክላችኋለሁ
አባገዳ ነው ሰራዊቶቹን የሚያስገባ ወይስ መከላከያ ሰራዊት ነው እያስገባ ያለው? በእውነት ያሳፍራል። የኦሮሞ ህዝብ ሲገደል ሲደበደብ ሲታሰር ዝም ያለ አባገዳ በጀዋርና በበቀለ አማካኝነት ዛሬ መከላከያ ሰራዊት እየተላከ ካምፕ እንዲገባ እየተደረገ ነው ያለው። ይሄንን ድምጽ ሪከርድ አድርጎ የላከው ጀዋር መሐመድን ያናገረው ልጅ ክብር ምስጋና ይግባ። የወደቁት ልጆች ደም በእውነት ካሳ ከፍለሃቸዋል ወይም መስዋዕትነት ለከፈሉ ሰዎች እንባቸውን የዛች እናት የደሃ እናት እንባብሰሃል። ምክንያቱም በአደባባይ የነዚህን ሰዎች ገበና በማውጣትህ ምንድነው እየተደረገ ያለው? ኦሮሞን ለዳግመኛ ባርነት እያዘጋጀ ነው። እነ ጀዋር መሐመድና የናንተ ሰቦና በቀለ ገርባ የኦሮሞ ህዝብን ልክ እንደ 1991 ዓመተ ምህረቱ ወይ 1992 ዓመተ ምህረቱ ዳግመኛ ለባርነት እያዘጋጁት ነው ያሉት። አባገዳ ከመከላከያ ሰራዊት ጋራ ሰራዊትን እያስገባ ነው ያለው ወይስ እንዴት ነው? በኦሮሞ ህዝብ ፍለፊት የተናገሩት አባገዳ እንደ አባገዳነታቸው ከሰራዊቱ ጋራ ተነጋግረው ሰራዊቱ ወደፊት መሆን ያለበትን ለማድረግ ነው እንጂ መከላከያ ሰራዊት እጁን እየጠመዘዘ በጃዋር አማካኝነት ትዕዛዝ ለማስገባት መሞከር በ21ኛው ክፍለ ዘመን ጎበና ዳጬ መሆን ነው። ያሳፍራል። እኔ እንደ ግለሰብ ጀዋር መሐመድን ጥላቻም የለብኝም። በምንም ምክንያት በምንም መንገድ የምንገናኝበት የለም። ግን እንደ ህዝብ ለዚህ ህዝብ ቆሜ ሰራለው እንደሚል ከሆነ ግን ያመኛል። ሶሻል ሚዲያ ላይ ተበትኗል። የጀዋር መሐመድ ንግግርን አድምጡትና ኦሮሞ ፍረደኝ፣ እውነት ልጅሽን የቀበርሽ እናት ፍረጂኝ፣ ወንድማችሁን አባታችሁን ያጣችሁ ቤተሰቦች ፍረዱኝ። ስለ እውነት ነው የምናገረው። የትኛውም ብሔረሰብ ሁን ፍረዱኝ። አማራ ሁን፣ ኦሮሞ ሁን፣ ጉራጌ ሁን፣ ትክክለኛ አእምሮ ያለው ዘመድ ወገን ያለቀበት ቤተሰብ ፍረዱኝ። እውነት ጀዋር መሐመድ ለዚህ ህዝብ እያገለገለ ነው ያለው? እውነት ጀዋር መሐመድ የኦሮሞን ህዝብ ክብር እያስጠበቀ ነው ያለው? ያሳዝናል። ትግሉ የት ገባ? ትግሉ ተጠልፏል እኮ ለውጡ ተጠልፏል። ኦሮሞ ለዳግመኛ ባርነት እየተዘጋጀን ያለው አትነሳም። እርግጠኛ 100% እርግጠኛ ሆኜ ወይ 100% እርግጠኛ ሆኜ የምናገረው የኦሮሞ ህዝብ ነቅተህ ልጆች የሞቱበትን ትግል ወደፊት ማታካሄድ ከሆነ ለ40 ዓመትና ለ50 ዓመት ባርነት ውስጥ ተቀመጣለ። ከዛም በኋላ እድሜ ያለው ሊያይ ይችላል። እሱንም መነሳት ከቻልክ እንደ ኦሮሞ ቆሞ መናገር ዛሬ አሳፋሪ እየሆነ ነው ያለው። እንደ ኦሮሚያ ክልል ነው ብሎ መናገር አሳፋሪ እየሆነ ነው ያለው። ቄሮ መንጋ ተብሏል። ተራ መንጋ መስዋዕትነት የከፈለ የዛሬ ለውጥ መጥቷል ሊባል እየተባለ የሚጨፈርለትን በደሙና ባጥንቱ የለወጠው ቄሮ ጀግናው መንጋ የማይረባ መንጋ ብለውታል። ታዲያ ኦሮሞ መንቃት መብትህ ነው። ከፈለክ አልነቃም ካልክ መተኛትም መብትህ ነው። ክርስቶስ ውሃና እሳት አስቀመጠ። ወደ ፈለከው እጅህን ክተት ብሏል። የኦሮሞ ህዝብም ወደ ፈለከው እጅህን ክተት። እያየህ እየሰማህ ለምታረድ ዝግጁ ከሆንክ መንገዱን ጨርቅ ያርግልህ ኦሮሞ። እኛ ከመጮህ ከመለፍለፍ ከማውራት ከመናገር ወደ ኋላ አንልም። ሌላው አንዳንድ የአማራ ተወላጆች በተለይ ሶሻል ሚዲያ ላይ ያላችሁ አማራዎች ትንሽ ብረግቡ ጥሩ ነው። ምክንያቱም ሰላም የምትፈልጉ ከሆነ
ወገኖቻችሁ ብሔረሰቦቻችሁ በሰላም ወጥተው በሰላም እንዲገቡ ከፈለጋችሁ ብትረጋጉ ጥሩ ነው እያላችሁ ያላችሁት ኦሮሚያ ምድር ላይ ግደለው ቁረጣው ፍለጣው አቃጥለው ቤቱ ለኩስበት ይሄ ግብዝነት የትም አያደርሳችሁም ምክንያቱም ኦሮሚያ ምድር ላይ 12 ሚሊዮን የአማራ ተወላጅ ይኖራል 12 ሚሊዮን የአማራ ተወላጅ በኦሮሚያ ውስጥ ችግር እንዲገጥመው ለማድረግ አትሞክሩ እናንተ ሶሻል ሚዲያ ላይ ቁጭ ብላችሁ ጦርነት ያወጃችሁ ምስኪኑ ጠግቦ ያላደረ የአማራ ተወላጅን ችግር ውስጥ አትክተቱት ጥሩ ነገር የለም ጥሩ ነገር ለማድረግ ሞክሩ በአማራ ክልል ህገወጥ ቤቶች እየፈረሱ ነው ለምን እዛ ጋር መጮህ አቃታችሁ ለምን አትጮሁም እዚህ ጋር የኦሮሚያ ምድር ላይ መፍረሱ ምን ያንጫጫችኋል እርግጥ ነው ሰው ናቸው ዜጋ ናቸው ያሳዝናል ተለዋጭ ቤት ሊሰጣቸው ይገባል እንዳይወድቁ እንዳይንገላቱ ህፃናቶች በህመም በብርድ እንዳይሰቃዩ በራብ እንዳይሰቃዩ መንግስት ሊያስተውሳቸው ሊረዳቸው ሊሰበስባቸው ይገባል እንደ ሰው ከዛ ውጪ ግን ቤቱን አቃጥለው የኦሮሞን ቤት አቃጥለው ከበህ እንደዚህ በለው እንደዚህ አድርገው አዘል ብላ ተንጠልጥላ ቀራች እንደሚባለው እንዳይሆን አዘል ብላ ተንጠልጥላ ቀራች እንዳይሆን ስለዚህ ረጋ በሉ ፌስቡክ ላይ ወይም ሶሻል ሚዲያ ላይ ቁጭ ብላችሁ የምትለፈልፉት እዛ ኦሮሚያ ውስጥ 12 ሚሊዮን አማራ ተወላጅ አንድ ነገር ቢሆን አትደርሱለትም ቤቱ ህገወጥ ከሆነ መንግስት ቅያሪ ሰጥቶ በስነ ስርዓት ወደ ሌላ ቦታ ሊያሰፍራቸው ይገባል ከዛ ውጪ ግን ኦሮሞ ሰፋሪ ነው ኦሮሞ እንደዚህ ነው እኛ የሚኒሊክ ልጅ ነን ሚኒሊክ ራሱ ኮሰፍሮ የመጣ ነው በወረራ ነው የኦሮሚያን ምድር የያዘው ኦሮሞ በመጀመሪያ ታሪክን ወቁ የትኛው ነገድ ነው ኩሽ ነው ሲሜቲክ ነው ፈልሶ የመጣው ይሄንን ወቁ ለምን ነካክታችሁ ታናግሩናላችሁ እኔ እንደዚህ ነገር ውስጥ መግባት አልፈልግም ግን እናንተው ራሳችሁ ጎትታችሁ ያስገባችሁ ነው ያላችሁት ሚኒሊክ በወረራ ነው የኦሮሞ አባቶችን የኦሮሞ ላሞችን ከብቶችን አቃጥሎ ቆርጦ ገሎ ዛሬ አዲስ አበባ የምትባለው ላይ እንትን ያለው የመሰረታው አቶ ሌንጮ ለታኮ ብለዋል ድሮም ኦሮሞዎች ናቸው የሚኖሩበት ሌላ ህዝብ እንደ ወታደር መጥቶን የሰፈረበት ብለዋል ያ ታሪካችሁ ነው እወቁት አሁን እኮ ውጡ ግቡ አይደለም ረጋ በሉ ወገን ለወገን አታባሉ የፈረሰበት ቤት መንግስት ሌላ ቅያሪ ሊሰጠው ይገባል ወገን መንገር ላይ መውደቅ የለበትም ህፃናቶች መንገላታት የለባቸውም እንደ ዜጋ እንደ ሰው ሌላ ብሔር ምናምን ተውና እንደ ሰው እናስብ እንደ ሰው እነኚህ ሰዎች ዜጋ ናቸው ሰው ናቸው ስለዚህ መንግስት ምንድነው የሆነ ነገር ሊያረግላቸው ይገባል ከዛ ውጪ ግን ኦሮሞ ምንም ማያገባው ኦሮሞን ቤቱን ላውለና አቃጥላለን ታከለ ከኦሮሚያ ኦሮሞችን አመጡ አዲስ አበባ ላይ ያሰፈረ ጎበዝ መረጋጋት ጥሩ ነው መስከን ጥሩ ነው የቡና ጣፋጭነት የሚታወቀው ቡና ሲሰክን ነው ከዛ ውጪ እንዳበደች ውሻ መጮሁና እንዳበደች ጭራ ውሻ ጭራችሁን ቆልፋችሁ ብትሮጡ ትርፉ ኪሳራ ነው ይሄንን ህዝብ የባሰት አስጨክኑታላችሁ ወደ ሌላ ነገር ውስጥ ትከቱታላችሁ እባካችሁ ተረጋጉ ጦርነት እንከፍታለን ብላችኋል እሱን ማውራትም አያስፈልግም ጦርነት መግጠም ከፈለጋችሁ እንደ ጀግና ተዋጉ ኑና የኦሮሞ ህዝብ በዛን ጊዜ ቡርቱካን ይወረውርላችኋል ማለት ነው
ስለዚህ እንዋጋለን እንደዚህ ያድርግ ይሄ ዲስኩርና ከበሮ መምታት ቀረርቶ አያዋጣም ከቀረርቶ ጥሩ አይደለም ዝም ብላችሁ መጮህ ጥሩ አይደለም ውሻ ስትጮህ ብትል ጉሮሮዋን ከመዝጋት በስተቀረ አጥንት ካልወደቀላት ትርጉም የለውም ስለዚህ ባካችሁ ህዝብን ለህዝብ አታባሉ ኦሮሚያ ክልል ውስጥ 12 ሚሊዮን አማራ ተከብሮ በሰላም እየኖረ በሰላም ያለውን ህዝብ ለማባላት አትሞክሩ ማትወጥበት ውስጥ አዘቅት ውስጥ ትገባላችሁ ጥሩ አይደለም እባካችሁ እንደ ልመናም ነው የፈረሰበት ቤት መንግስት ቅያሬ ሊያደርግ ይገባል የ2 አመት 3 አመት ይሄ እኮ ነው ያው የኦሮሞ አባቶች የኦሮሞ ገበሬዎች ተፈናቅለው እናንተ መታችሁ ሰፍራችሁበት እየኖራችሁ ነው ለተፈናቀለው ህዝብ ግን ግድም የላችሁም እናንተ ገሰነው ነው የምትሉት ቦታ ኦሮሞ ነበረበት ከኦሮሞ ነው የወሰዳችሁት ያ ኦሮሞ ዛሬ የት ይውደቅ አታውቁም እናንተ ግን የኛ ነው መሬቱ የኛ ነው እትብታችን ያለበት ነው ምናምን ነው 2 አመት 3 አመት ተቀምጠ እትብት የተቀበረበት ነው ልትላለ እትብት በ60 እና በ70 አመት ይቀበራል እንዴ just የሚመስል ውሸት እንኳን ለመዋሸት ሞክሩ ባካችሁ ስለዚህ ደጋግሜ የምለው ሴት እህቶቻችን ሲያለቅሱ አይቻለው ህፃናቶች ሲያለቅሱ አይቻለው እንደ ዜጋ አሞኛል እንደ ሰው አዝኛለሁ መንግስት ካለ አብይ ነብይ ነው ስትሉት የነበረው ሰውዬ መሪያችሁ ከሆነ የወደቁትን ቤት ሴቶችና ህፃናቶችን ሰብስቦ አንድ ነገር እንዲያደርግላቸው እንጠይቃለን ያ ነው መሆን ያለበት ከዛ ውጪ ኦሮሞ ቤቱ ላይ ሳትለኩስ እንፈጀዋለን ሞክሩ ከዛም በኋላ የሚመጣውን ታቃላችሁ መሳደብ ግን ትችላላችሁ መለስ ዜናዊ ባንድ ወቅት ፓርላማ ላይ መለስ መላጣ ብላችሁ መሳደብ ትችላላችሁ ግን መታችሁ መላጣ መንካት ፈንጂ ወረዳ መግባት ነው ብለዋል ስለዚህ ማውራትም ቀራርቶ ማብዛትም ጥሩ አይደለም እንዋጋለን መንገዱን ጨርቅ ያርግላችሁ ማውራት አያስፈልግም ወገባችሁን ጠበቅ አድርጉና ከዛም በኋላ ግማሽ መንገድ ድረስ እንቀበላችኋለን የኦሮሞ ህዝብ ጣሊያንን ተዋግቶ ያሸነፈው እና ሉላ እነ በላይ ዘለቀ በነገራችን በላይ ዘለቀ ቂልጡ ነው የኦሮሞ ልጅ ነው እና አብዲስ አጋ የነዚህ ዘር ነው ያለው የነታደሰ ብሩ የነማሙ መዘምር ዘር ነው ይቀራው ያለው ስለዚህ መተኮስም ክር መበጠስም በጥይት እናውቅበታለን ፉከራ ብቻ አይደለም በተግባር ነው ኦሮሞ የሚያሳየው ኦሮሞ ሞቶ ልጆቹን ቀብሮ ንጹህ አየር እንድተነፍሱ አደረጋችሁ እስር ቤት ውስጥ በስብሶ አስተዋሽ ያጣ የናንተ እስክንድር ነጋ የአንድነት ኃይሎች ዋይት ሃውስ ጋር ከሺ በላይ ሻማ ለኩሳችሁ እጃችሁን ሲያቃጥሏችሁ የገባችሁ የአንድነት ኃይሎች ያስፈታላችሁ ይህ ጀግና የኦሮሞ ህዝብ ነው የኦሮሞ ወጣት ነው አትካዱት አንዳርጋቸው ጽጌን ከወደቀበት ከታሰረበት ከእግር ሙቅ ያስፈታው የቄሮ ትግል ነው መታገል እናውቅበታለን መግደልም እናውቅበታለን ማሸነፍም እናውቅበታለን ዝም ብሎ በባዶ መፎከር አይደለም እንዋጋለን ብላችኋል ፕሊዝ ከማውራት በተግባር ማሳየት ጥሩ ነው ሌላው የዚህ አሁንም ደጋግሜ የምለው ነገር እኔ ይቅርታ የአማራ ተወላጆች ጥላቻ ኖሮኝ የህዝብ ጥላቻ ኖሮኝ አይደለም አስመሬ ልናገር የምፈልገው ሶሻል ሚዲያ ላይ ቁጭ ብላችሁ ያዙኝ ልቀቁኝ የምትሉ የአማራ እሊቶች እባካችሁ ህዝባችሁን አታስፈጁት
የተፈናቀሉት የአማራ ወንድሞቻችን እህቶቻችን ህፃናቶች ያመናል እናዝናለን እንደ ሰው እናዝናለን መንግስት ካለ መንግስት ይሰብስባቸው ቅያሪ ቦታ እንዲሰጣቸው እንጠይቃለን ከዛ ውጪ እንዳልኩት ነው የአንድ ሰው አንድ አስተራቂ ውስጥ ከዚህ ከሽማግሌ ከተባለ ውስጥ ትንሽ ገንዘብ ወደ 1 ቢሊዮን ብር ኢትዮጵያ ንግድ ባንክ ውስጥ ይቀመጥለትና የኦሮሞ ነጻነት ግንባርን ሙሉ ሰራዊት ትጥቅ ካስፈታ ይሄ 1 ቢሊዮን ዶላሩ 1 ቢሊዮን ብሩ እንድማንቀሳቀስ እንደሚችል ፕሮሚስ ተገባለት አለመታደል ሆነና ጃልመሮን ጣለበት ጃልመሮ እኔ ሞቼ ገኛለሁኝ ትጥቄን እንዴት ፈታለው የኦሮሞ ህዝብ ትናንትና ያለቀበት የወጣበት ጥያቄ መቼ ተመለሰና መሳሪያን አስቀምጥሉኛላችሁ አሁን እየተደረገ ያለው ቆርቅ ይሄ ዘም ብሎ እቃቃ ጨዋታ የውሸት እርቅ ነው ስለዚህ 1 ቢሊዮን ብር ኢትዮጵያ ንግድ ባንክ ውስጥ የተቀመጠለት ሰው ቀለጠ ማለት ነው እንደዚህ ነው ኦሮሞ ያንተን ትግል በብር እየተለወጠ ያለው ያንተን ትግል ልጄ እኔ ያሳደኩት ነው ያላችሁት ልጃችሁ በብር ሸወዳችሁ ከ10,000 በላይ ያለቀው የኦሮሞ ወጣት እንቦቀቅላ ህፃናቶች ደም ውሻላሰው የሚያሳፍረው በ21ኛው ክፍለ ዘመን እንደዚህ አይነት የረከሰ ኦሮሞ ይፈጠራል በየ ስለ እውነት እግዚአብሔር ምስክሬ ነው እንደዚህ አይነት የወረደ ስራ የሚሰራ እንዲህ አይነት ወደ ኋላ የሚመለከት የ13ኛ ሴንቸሪን እና የ14ኛ ሴንቸሪን ዘመን የሚመኝ መሪ ይመጣል በያስቤም አላውቅም ገምቼም አላውቅም የሚያሳዝነው ይሄ ነው ክልል መፍረስ አለበት ያልገባቸው በተለይ ኦሮሚያ ክልል ዙሪያው በኦሮሞ ልጆች አጥንት ደምፈሶ ጭቃ ተቦክቶ የቆመ መሆኑን ረስተውታል ነገርናቸው እኮ ደጋግመን ያልገባቸው ኦሮሚያ ምድር ላይ ዝም ብለ መፈንጨት አትችልም ምክንያቱም ኦሮሚያ ሜዳ ዝም ብሎ ሜዳ አይደለም ምክንያቱ ደም የፈሰሰበት አጥንት የተከሰከሰበት ስለሆነ ስትሮጥ ደሙ ሳቶን ያቃጥልሃል ሊጋልብ ስትል አጥንቱ ሾክ ሆኖ ይወጋሃል የኦሮሚያ ምድር ይሄ ነው የቀድሞ ስርዓት ናፋቂዎች ይሄ ስላልገባቸው ቀድሞንም አይነ ስውር ናቸው ህሊናቸው የታወረ ነው የሚዘፍኑት ዘፈን የሚታወቅ ነው ካረንጓዴ ቢጫ ቀይ ጀርባ ምን እንዳለ የሚታወቅ ነው ያንን የትናንትናውን ተረት ይዘውልን እየመጡ ነው ያሉት ኦሮሞ አረንጓዴ ቢጫ ቀይ ጨርቁ አይደለም ከጨርቁ ጀርባ ያለው ነው የኦሮሞ ህዝብ እየጠላ ያለው የትግራይ ህዝብ እየጠላ ያለው የሲዳማ ህዝብ የደቡብ ህዝብ የከፍቾ ህዝብ እየጠላ ያለው ከባንዲራው ጀርባ የምትሰራው የአንድነት ድራማ እሱ ነው የጠላ ነው ያንገሸገሸን እሱ ነው ዛሬም በአንድነት ስም መሬታችንን ለመውረር
እኛን ለማጃጃል ለዳግመኛ ባርነት ለማዘጋጀት እየሮጣችሁ ነው እናንተ እንኳን ብታደርጉ ብዙም አይደንቅም የሚደንቀውና የሚያሳፍረው የሚያሳዝነው ኦሮሞ በኦሮሞ ላይ እንዲህ አይነት ድርጊት ሲፈጽም ነው በ21ኛው ክፍለ ዘመን ጎበና ዳጬ የሆነው ኦሮሞን ሲገድል ለመግደል ሲሮጥ ያሳመማል ትናንትና ወለጋ ላይ ያየነው የኦሮሞ ነጻነት ግንባር የሉበትም ይያልኩኝ አይደለም እንዲታወቅ ለሚፈልገው ከገቡት የኦሮሞ ነጻነት ግንባር ሰራዊት የለበትም አላልኩኝም አለበት ግን አብዛኛው ሚሊሻ ነው ምንድነው ጭንቀቱ ምን አለበት የጋራ ሀገር አለን እናቶ ለማም ዶክተር አብይም የጋራ ሀገር አለን ምን አለበት በሰላም በስነ ስርዓት በንጹህነት ቢደረግ ምንድነው ችግሩ ምንድነው ቁማር መቆመር ያስፈልገበት አሁን እኮ እየተደረገ ያለው ኦነግ የሚይዘውን የሚያነሳውን ነገር ማላሸቅ ከዛም በኋላ ኦሮሞን ማንበርከክ ከዛነ የቀደመቿን የታፈረቿን ኢትዮጵያዊነትን አምጥቶ መትከል ኢትዮጵያ ሲጀመር የታፈረችና የተፈራች ሀገር ገናና ሀገር አይደለችም ምክንያቱም ብሔረሰቦች አንገታቸውን የደፉበት በማንነታቸው የተሸማቀቁበት ኦሮሞ እጁን የተቆረጠበት ጡቱን የተቆረጠበት በማንነቱ የተሸማቀቀበት ሀገር ኢትዮጵያ ነች የትኛው ነች ገናና ኢትዮጵያ የምትመለሰው ትናንትናም ህዝቦች እየተራቡባት ያለች ሀገር ዛሬም እየተራቡ ያለችበት ሀገር ነች ኢትዮጵያ ምንድነው ይሄን ያህል ሆያ ማብዛት የታፈረች ሀገር የተከበረች ሀገር መጀመሪያ ህዝብን አክብር ኢትዮጵያ ማለት እኮ ህዝቦች ናቸው ኦሮሞ አማራ ሲዳማ ነው እነዚህ ህዝቦች ከሌሉ እኮ ኢትዮጵያ የምትባል የለችም የኦሮሞ ህዝብ ዛሬም እኮ ዳር ድንበር ላይ የሞተ ነው ያለው በቀው እየተገደለ ነው ያለው እየተዘረፈ ነው ያለው እህቶቻችን እየተደፈሩ ነው ያሉት ታዲያ ሰላሙ የት ጋ ነው አባገዳዎችና የቴክኒክ ግሩፖችማ የናቸው የሚንቀሳቀሱትም የሚያዙትም መከላከያ ሰራዊት አላቸው የሚገርም ነው ኮማንደር ቺፍ ጀዋር መሐመድ ሆኗል ማለት እኮ ነው አያው ፌስቡክ ላይ ተለቋል አይታችሁታል ጀዋር መሐመድ መከላከያ ሰራዊት ልክና ትገባላችሁ እንዲያደርጋለው ሲል ያሳዝናል በእውነት ያሳዝናል አንዳንዶቹ በነገራችን እኔ አንድ ተራ ግለሰብ ባትሰድቡ አይሞቀኝም አይበርደኝም ስለ እውነት እናገራለሁ ስለ እውነት ሞታለሁኝ ስለ እውነት እሰራለሁኝ እስከ ዛሬ ድረስ የጮሁኩበት ያለው ነገር አንድም ወደ ኋላ ሄዳችሁ ተመልከቱ ዝም ብዬ ጮሁኩበት ነገር የለም ትክክለኛ ነገር እየተናገርክ ያለው ነገር ዛሬ በእናንተ ለውጥ አራማጅ ሰዎች እየተፈጸመ ነው ያለው አማርኛ ለስድብ ይመቻልና የቀድሞ ስርዓት ናፋቂዎች ትለቀልቃለ ምክንያቱም ከዛ ውጭ የምታውቀው ነገር ስለሌለ የምታውቀው አንድ ቋንቋ ነው ስለ አንድነት ታወራለ እኔ እኮ ይሄ ቀድሞ ስርዓት ናፋቂ ከኦሮሞ ከሲዳማው ከትግራዩ ካፋሩ ከሃዲያው ተጣልታችሁ ተባልታችሁ ከማጋራ ልትኖሩ ነው ተመጣና አንተ ደነስ አንተ ደደብ አንተ ውሻ አንተ እንደዚህ ብላችሁ ተሳደባላችሁ መጀመሪያ ራስን ፈትሽ ደነስ ብለ ስትሳደብ አንተ አለመደነዝህን ማወቅ አለብህ አንተ ከዛ ሰው ተሽለህ ወይም አንቺ ከዛ ሰው ተሽለሽ መገኘት መቻል አለብሽ ስድብ ያዋርዳል ስድብ የትንሽነት ነው ስድብ የደካማነት ያለ መብሰልነት ባዶነት መንጸባረቂያ ነው
የተሸነፈ ሁሉ ጊዜ ይሳደባል ምክንያቱም አንደበቱ በስድብ የተሞላ ጭንቅላቱ በስድብ የተወረረ ስለሆነ ሌላ ነገር ማፍለቅ ስለማትችሉ ተሳደባላችሁ እግዚአብሔር ይባርካችሁ እኔ ግን ዛሬም ነገም ለህዝቤ ከመጮህ ወደ ኋላ አልልም ሶ የኦሮሞ ህዝብ እንድትነቃ እፈልጋለሁ ለምንድነው የኦሮሞ ህዝብ ብቻ የምትለው ሌላ ህዝብ የለም ወይ ሌላ ህዝብስ ለምን አንድነት ስለ አንድነት አታወራም የሚባል ነገር አለ አንድነት የሚባለውን ሚጠላ የለም የውሸት አንድነት ነው ምንጠላው ከፊት እየሳቃችሁ ከጀርባ ያያረዳችሁን አንድነት ትርጉም የለውም በትክክለኛ ስለ አንድነት እንድንናገር ከፈለጋችሁ ስለ አንድነት በሰላም አብረን እንድንኖር ከፈለጋችሁ መጀመሪያ ራሳችሁን ቀይሩ ያላችሁበትን ትንክተኝነት አሽቀንጥራችሁ ጣሉ ግብዝነታችሁን ጣሉ መጀመሪያ ራስህን ውደድ ነው የሚለው አይደል እንዲመቃሉ ራስህን ውደድ ከዛም በኋላ ሌላ ሰው ትወዳለህ ራስህን ሳትወድ ሌላ ሰው ወዳለው ብለህ ለምን ትምላለህ መጀመሪያ ራስህን ሁን ራስህን ሆነህ ቁም ስለምትሰራው ስለምታወራው ነገር ጠንቅቀህ ወቅ ከዛም በኋላ ስለሌላ ህዝብ ልታወራ ትችላለህ የኦሮሞ ህዝብ ወራሪ ነው ስደተኛ ነው በቀያችን እንዲያደረገ አማርኛ መናገር ለማይችሉ ኦሮሞዎች አዲስ አበባ ላይ መታወቂያ ተሰጠ ኦሮሞዎችን እንዳሳ ጥበሷቸው ቤታቸው ላይ አቃጥሎ እንዲያዝ ያድርጉ ይያላችሁ የትኛው ነው አንድነት ስለየትኛው አንድነት እንድናወራ ትፈልጋላችሁ እኛኮ እየጮሆን ያለነው ህዝባችን እንዲነሳ እንዲነቃ ነው ስለመብቱ የሞተበትን ስለመብቱ ያለቀበትን ነገር ከዳር እንዲያደርስ ነው ለህዝባችን እየጮሆን ያለነው ስለ ህዝባችን ነው መስዋዕትነትም እየተከፈለ ያለው የቀድሞ ስርዓት ናፋቂዎች ደግሞ ኦሮሞን ማኮላሸት ትፈልጋላችሁ ምክንያት ህዝቡን አትፈልጉት የምትፈልጉት መሬቱን ነው የኦሮሞ ህዝብ ቢያልቅ ግድ የላችሁም ምክንያቱም መሬቱን ነው የምትፈልጉት ለምሳሌ ለማሳየት ያህል አዲስ አበባ ላይ ፍንፍኔ ላይ ተነሱ አብረን እንቃወም ህዋትን እንቃወም ብለን የኦሮሞ ህዝቦች ስንጮው እናንተ ህብረት ትሪት ወይም አንበሳ እንደሚመለከት ዳር ቆማችሁ ይሄ ቄሮ ጥጋበኛ ነው ጋላ ጥጋበኛ ነው እንዲህ ነው ያላችሁ ቆማችሁ ስስቁ ነበር የኦሮሞ ልጆች በመስቀል አደባባይ ላይ ደማቸውን ሲያፈሱ ዛሬ እኮ እናንተ ለመብላት እጃችሁን ታጥባችሁ መጣችሁ ስትወድቅ ፈላጊ የለህም ስታሸንፍ አብራችሁ ዋንጫውን ለመያዝ እንጠራራላችሁ ችግሩ እኮ እሱ ነው ስለዚህ እኔ ባካችሁ ብዙም እንትን አትበሉ እና ይሄንን የአባገዳዎችን ነገር የኦሮሞ ህዝብ አንድ ማለት አለበት ምክንያቱም ከዚህ በኋላ ሊሆን የተዘጋጀ ነገር ስላለ ያ ማለት የኢትዮጵያ መንግስት እርምጃ እንወስዳለን ዘር ማጥፋት እንደሚገቡ ደግሞ አትጠራጠሩ ሰራዊትን ለማስፈታት እንዲናረጋለን የሚባል ነገር ምክንያቱም የወንበር ጉዳይ ስለሆነ ወንበሬን ይቀናቀነኛል ያለውን በኢትዮጵያ ታሪክ ውስጥ መግደልና ወንበር መቀማት ነው ያለው እንደዛ ነው ታሪካችን ስለዚህ ያን ነገርን ለማድረግ ወደ ኋላ አይሉም ያሁን ያሉት የኢትዮጵያ መንግስት ምክንያቱም አይተናል እንዴት አድርገው ወለጋ ላይ ጉጂ ላይ ወደ ምንድነው ግንደበረት ጀልዱ ምን እየተደረገ እንዳለ ያየን ያለ ነው ስለዚህ ኦሮሞ ነቅተቁም እንደ ህዝብ ቁም ልጅህን እንደቀበርክ ቁም ንፋስ እንደሚያወዛወዛው ሸሚዝ አትወዛወዝ ጽናት ይኑርህ ካለፉት አባቶቻችን ጽናት እንማር
የኦሮሞ ህዝብ ትግል ወደ ኋላ ለመመለስ የሚሞክሩ ሰዎች ተፈጥረዋል በ21ኛው ክፍለ ዘመን አይሆንም እንበላቸው ስለዚህ እንበርታ እስኪ ሙዚቃ አቡሽን ወደ ኋላ መለስበታለሁ በተለይ የአንድነት ኃይሎች ብዙ ስራ ይጠበቅባቸዋል ብዙ ስራ አለባችሁ የራሳችሁን ስራ ሳትጨርሱ እጃችሁን ወደ ኦሮሞ ባትዘረጉ ጥሩ ነው ምክንያቱም ወሎ ከሚሴ ወረ ባቡ ወረ ኢሉ እኛ ኦሮሞ ነን እያሉ ነው ስለዚህ አማራ ብዙ ስራ ይጠበቅባችኋል ማነው ራያ ኦሮሞ ነኝ እያለ ነው ወልቃይ ትግሬ ነኝ እያለ ነው ግማሹ ራያ ትግሬ ነኝ እያለ ነው ደሞ ማነው አንዱ ማነው አገው እኔ አገው ነኝ ድንበሬ ማንነቴ ሊከበር ይገባል እያለ ነው ስለዚህ እናንተ መጀመሪያ የራሳችሁን የቤታችሁን ጣጣ መጀመሪያ ጨርሱ የራሳችሁን የቤታችሁን ጣጣ ጨርሱና ከዛም በኋላ ስለ ፊንፊኔ በራራን ያላችሁ በራሃራ የሚለው በራራ ብላችሁታል እንግዲህ በራራም ይሁን በሪሳም ይሁን ደንበላሽ ይሁን ማን እሱን እናወራበታለን ወደፊት እንነጋገርበታለን ግን መጀመሪያ የራሳችሁን የቤት ስራ ጨርሱ ወልቃይት አይናችሁ ያየ እየሄደ ነው ወሎ ከሚሴ ወሎ ኢሉ እየሄደ ነው ጎጃም መተከል የእንትና የበላይ ዘለቀ ቂልጡ ምድር ወንበራ ሌላውም ኦሮሞ ነኝ እያለ ነው ይሄ ሁሉ እየሄደባችሁ ነውና ምናልባት ያሁኑ የቤት ቆጠራ የቤትና የህዝብ ቆጠራ ብዛታችን ምን ያህል እንደሆነ አማራ ምን ያህል እንደሆነ ትግሬ ምን ያህል እንደሆነ ፍርጥርጥ አድርጎ ያወጣው ይሆናል ስለዚህ ብዙም የሚያስጨንቅ ነገር የለም ወገኖቼ ለማንኛውም የቤት ስራችሁን እናንተ መጀመሪያ ጨርሱ ወልቃይትን ከትግራይ ለመውሰድ ሞክሩ ወሎ ነው ዋካችሁ ኦሮሞ ነኝ አትበሉ የኛ ነውና አንድ ላይ ተደመሩ ብላችሁ ያው እንግዲህ አማርኛ የሚናገር ሁሉ አማራ ተብለን በፊት ስንመዘገብ ነበር ለምሳሌ እኔ አዲስ አበባ ላይ በመኖርበት መኖሪያ ቤቴ መጣው ቤትና ህዝብ ቆጠራ ሲባል ለካ አማርኛ ስናገረው አንተ አማራ ነህ ተብዬ ተመዝግቤያለሁኝ አራኔ አይደለሁም ስለ ጥሎኝ ሄዷል ስለ እውነት እግዚአብሔር ምስክሬን ነው እንደዚህ አይ ነገር ስላለ አሁን ግን ይህ ትውልድ ነው እኔ ነኝ ብሎ ገፍቶ የሚናገር ትውልድ መጥቷል እና ፕሊዝ ይበስራችሁን ጨርሱ እና ከዛም በኋላ ኦሮሞን በትልቅ ጋኑ እስከታችሁ ታነፍሩታላችሁ እንዳላችሁት ማለት ነው መቀቀል ነው ኦሮሞን ምን አባቱ ምን ያመጣል መቀቀል ነው ከዛም በኋላ ከፈለጋችሁ ፊንፊኔን ከፈለጋችሁ አርሲን ከፈለጋችሁ አምቦን መብታችሁ ነው
ብቻ መጀመሪያ ቤት ስራችሁን ጨርሱና ኦሮሞ ተዘጋጅ ልትቀቀል ገና ያዋጣም በጣም ጥሩ ምስኪን የሆኑ ያማራ ልጆች አሉ ፈራ እግዚአብሔር ያላቸው የኦሮሞ ህዝብ ትግልን የሚደግፉ ትክክለኛ ጥሩ አይምሮ ያላቸው ማገናዘብ ማስተዋል የሚችሉ ያማራ ልጆች አሉ ሁሉንም ይያልኩኝ አይደለም ስለዚህ እነሱንም አንድ ላይ ደባልቀን መናገርም ስተት ነው እና እኛ ጥላቻ የለንም የኦሮሞ ህዝብ እንኳን ለሰው ለእንስሳ ምን ይበላል ጅብ ምን ይበላል ብሎ ከብት አርዶ መንገድ ላይ የሚያስቀምጥ በገል ወተት ቀርቶ ለጅብ የሚሰጥ ህዝብ ነው ስለዚህ ይሄና ሄል የኦሮሞ ህዝብ አረመኔ ጨካኝ ሆኖ እናንተን የሚያፈናቅል አይደለም እየኖራችሁ ነው መሬቱን ቆርሶ ልጁን ድሮ በሰላም እየኖረ ያለ ህዝብ ነው ዛሬም ይኖራል ነገም ይኖራል ምንም ማለት አይደለም ተጋብተናል ተዋልደናል ግን ያ የኦሮሞ ህዝብ የሀገር ባለቤትነትን ከመጠየቅ ወደ ኋላ የሚከለክለው ነገር የለም የሚያግደው አይደለም ስታከብሩኝ አከብራችኋለሁ ስትወዱኝ ወዳችኋለሁ አሜሪካን እኮ ባለቤት አላት እኔ ተነስቼ ነው አሜሪካን የኔ ነው ሀገሬ ነው ማለት ብል ሆዳቸውን ይዘው ይስቁብኛል ምክንያት ባለቤት አለው ትክክለኛው ባለቤት ሬድ ኢንዲያኖች እንደሆኑ ይታወቃሉ ስለዚህ ነገም ኦሮሞ ጎንደር ለሄዶ የኔ ነው አላለም ጎንደር ያማራ ነው የዛ ሄደን ስንጠይቅ የዛን ጊዜ ኦሮሞ አብዷል ማለት ይችላልላችሁ አሁን እኮ እትብታችን የተቀበረበት አባቶቻችን ከብቶቻቸውን ሲያበሉበት የነበሩበትን ምድር የኛ ነው ይያላችሁ አትኖሩም አልተባለ በሰላም ኑሩ ሰላም እየበጠበጣችሁ ሰላም አትንሱን እንቀቅላችኋለን እንቆርጣችኋለን ክትፎ እናረጋችኋለን ይያላችሁ አትፎክሩ ፉከራ ዋጋ የለውም አታጓጉን እንዋጋለን ብላችኋል እንደው በመድኃኒዓለም አታጓጉን ይሄ ማጓጓት ጥሩ አይደለም አጓግቷችሁን እንዳትቀሩ በእናታችሁ ስለዚህ ማጓጓት አግባብነት የለውም አንደው አደራችሁን ስለዚህ ብዙም እንትን ማለት አልፈልግም ኦሮሞ ንቃ አባገዳ ሚንቀሳቀሰው በመከላከያ ሰራዊት ነው አባገዳ ወይ መከላከያ ሰራዊት የሚያዘው ጀዋር መሐመድ ነው ኦሮሞ ለዳግመኛ ባርነት እንድትዘጋጅ እየተደረክን ያለኸው እንደ 1992 ዓመተ ምህረት ኦነግን አኮላሽቶ ኦሮሞ ከዛም በኋላ ለኃይል ሊሸናብህ ነው ኦሮሞ ንቃ ዳግመኛ ኦሮሞ ለባርነት መዘጋጀት የለበትም ይሄንን ላለሁኝ እግዚአብሔር ከናንተ ጋር ይሁን ያማራ እህት ወንድሞቼ አስቀይሚያችሁ ከሆነ ይቅርታ እንደ ሰው ማለት ነው ሌላ ነገር ኖሮ ሳይሆን እንደ ሰው መቼ ምናልባት ስሜታችሁን ጎድቼ ከሆነ ሶሪ ግን እቺ ውጊያ ያላችኋትን ግን አታጓጉን በመድኃኒዓለም አታጓጉን እንጠብቃችኋለን ለማንኛውም ድል ለኦሮሞ ህዝብ ሰላም ዋሉ